እኔ ከሳውዲ አረብ። ከሳውዲ እድሜሽ ሄሉ? 26 እምነትሽ? ኦርቶዶክስ። ከአሁን በፊት ትዳር ነበረሽ ወይስ አልነበረሽም? አልነበረኝ። የለሽም። እሺ፣ የምትፈልጊው የትዳር አጋር እድሜው? ከ35 እስከ 45። 35 እስከ 45። እምነቱ ኦርቶዶክስ አይደል? አዎ። እና ውሸት የሌለበት። እሺ፣ ይሆን እያለፍ ነው። እሺ፣ ልጅ ቢኖረው ከአሁን በፊት ትዳር ቢኖረው ልጅ ቢኖረው? ልጅና ሚስት ችግር ልጅና ትዳር ትንሽ ከብዳል። ግን ሚስቱ በህይወት ከሌለች የሞተችበት ሚስቱ ምን ታደርግልሻለች? ይሄንዬ ትቀናለች። ለምን መሰለሽ አንዳንድ ሰው ማለት ተፋቶም ያልተፋታ ለሚጨቃጨቅ ልክ ነሽ እናቴ፣ የፈለግሽውን እዘዥ እንዴ እድሜሽ ገና ታምራለች እንዴ እንደፈለግሽ። እሺ፣ የት ሀገር ቢኖር ደስ ይልሻል? የትም ይሁን። ልጅ ስንት ልጅ ቢኖረው? ምሳሌ አሁን ይሄን የሞተችበት ካገኘን የቅድሙ ሰውዬ እሺ፣ 2 ልጅ አለው ይመችሻል? 2 ልጅ አለው። ኖሮ ይኸው በቅርቡ ይሄዳል። በቅርቡ ይሄዳል። በቅርቡ ይሄዳል። 2 ልጅ አለው። አንድ ውስጥ እኮ ነው ያለው። ጥሪው በቃ ሀብትሽዬ፣ አንድ የታች ላድርግህ። ቡቹ የታች ላድርግህ። አንተ ቤተኛ ነህ ቡቹ፣ ወንድሜ የታች አድርግሃለሁ። ቤትህ ነው ብዬ እሺ። እና የቅድሙ የተመረሽ በኋላ ቡቹ ና አይ ድል ሲቀና ማን ነበር ስሙ? ሀብት ነው አይደል እንዴ? ሳዲ ይሄ ሀብትሽ የሚለው ይሄ አይደል? የእሱ መስፈርት እኮ ነው ያደለው። ነሽ ያው አለ ሀብቴ ከሀብትዬ እና ጎን ለጎን ጠርጋችሁ ኑ ውዶቼ፣ ማሮቼ ኑልኝ። 2 ልጅ አለው። ጎን ለጎን እንዴት ነበር የሚደረገው? ዳዲ ጎን ለጎን ቢያደርጋቸው አሪፍ ነበር። ሀገር ውጭ ነው ፈልገው እኮ ነው ያለው። እሱም ከሀገር ውጭ እኮ ናት እህቴ። አረብ ሀገር እኮ ነው ያለው። አረብ ሀገር ጅቡቲ ያለሽ ማለት ሀብታሙዬ፣ መስፈርቷን ሰምታላ ወንድሜ? ትሆንልሃለች። ለምን? ሚስቱ ስላረፈች፣ እሱ ሚስቱ ያረፈች ስላልሽ ነው እኮ የመጣልኝ። አየሽ አለች እኮ ኩዳሊት። በጣም ልክም ያለች ሀብትሽ ትሆንሃለች ወይስ ይሆንሻል? አብራችሁ እንደዚህ ተናገር። የተፈይደኝ ቪዲዮ ላጥፋሽ። እሱ ይኸውልሽ፣ እሱን አፈለግኩልሽ። ቀጥ በል አንተ ደግሞ ቀጥ ብለህ ቁጭ በል እስኪ። ይበል እሱ ምን ነው ቁጭ በል እሱ ስ የሚፈልገው ምን ብር ነው? ቀና በል ብሎ ነው የሚፈልገው። ኬክ ልጅማ እንዳታመጣ ዋላ እኮ። እስኪ ኒውተን አንሳ አባ፣ ኒውተን አንሳ። ልጆቼ ላይ እያስችለኝ ብነት ኒውተን አንሳ፣ ኒውተን አንሳ አባት። ዛሬ ልጨልል ነው እዚህ ቤት። ኒውተን አንሳ ሀብቴ፣ ሀብታሙ ኒውተን አንሳ። አይሰማም፣ ምን እንደምታወራ አይሰማም። እሺ፣ አሁንስ ይሰማል? አዎ ይሰማል። አይሰማም? እሺ፣ እንዴት ናችሁ? እንዴት ነህ ሀብትሽዬ? አሁን እኛ ደህና አልሐምዱሊላህ። ልጅቷ ትሆንሃለች? ያሁኗ አለው ያው በአንዴ ባይሆንም የእሷ ምርጫ ምንድን ነው? አንተ መጀመሪያ ትሆነኛለች በል፣ ደግሞ ወደ እሷ ነውና ትሆንሻለች። እሺ ስትባባሉ ማሽ ታደርጋላችሁ። ማሰላም ለምን ብትል ልጅ ቢኖረው ችግር የለም። ሚስቱ ያረፈችበት ለምን ጭቅጭቀው ምናምን ስለጠላች ትዝ አልከኝ። በዛ ገባ ሰው ለልጆችም እናት ነው የምትሆነው። ሰው የምትወድ ነገር ናቸው። ቆንጆ ናት። በዛ ላይ ያው ሰው መሆኗ በቂ ነው። ግን ሄደ ማች እዛ የሚሄድበት ቦታ ላይ ፈቃደኛ ነች ለመምጣት? ና ትመጣለች። ችግር የለውም። ፍቅር ካለ ይመጣል። ልሻ ሄሉ አብሪ አድማ ሙሽራው ስገኝ አንቺ ደግሞ መዝጋት ምን ይባላል? አብሪ እንደ መሰለ መሀንዲስ ነው። ሄሉ አብሪ ድምፅ እንዳይረብሻችሁ። ችግር የለውም። ይረብሸን፣ ችግር የለውም። ሄሉ አብሪና ቁጭ ብሏል። ታይ ሸበላ መሀንዲስ ነው። መሀንዲስ ምን ያደርጋል? ወረቀቱ እኮ ዝም ብሎ ነው። እሻቸው ራሱ
ታርክቴ ሰርጋችሁን ፎቶ እኮ ሄለን የት ነሽ? እግዚአብሔር ይመስገን ሰላም ነን አለሽ? ከየት ነው ሄለን? እኔ ከሳውዲ አርጉባ ታብታብ አርጉኛ እንደዚህ ይሁን እንዲህ ሰማሃ ላይ መተው አይደል? አኡዙ ቢላሂ ይህስ አትቆል እንትና እያልኩበትን ቀረገምኩት። ብትታመሚ ብር ካለሽ ፈጣሪ ይኖርሽ፣ ብር ይኖርሽ። የሚያስታምመሽ ብታጭ ገንዘብሽን ከፍለሽ እዚህ ሰው ሀገር እንኳን ፊሊፒን ይመጣል በሰዓት ውሃ የምታቀብልሽ ምግብ የምታበላሽ ቀና የምታደርግሽ ሳንቲም ካለሽ ፊሊፒን ትቀጥራለሽ። እዛው ጋር ተኝተሽ ኦንላይን ላይ አሉ ኮንኬር የሚሰሩ ነርሶች። በሊሚት ካልኖርሽ ሰው ለሰው መጥፊያው ነው። ያ በሊሚት በአግባብ ካልኖራችሁ ሰው ለሰው መጥፊያው ነው። ልንገራችሁ ከልዬ የለም የእናት ልጅም ይቀየራል። እምዬም ትቀየራለች። አምጣ የወለደች እናት እንኳን ከልጆቿ የምታበላልጠው እንዳለ ታውቃላችሁ። የምታበላልጠው ኢነሰንስ ልቧ የሚደነግጥለታለ ቶሎ ልቧ ሰፍ የሚልለት ከልጆቿ አባል። በሰዎች ትከሻ ላይ እንዳትመረኮዙ። እንትና እያለልኝ እንትና የለልሽም ያለሽ መዳሪያ ለምና ባንክ ያለሽ ገንዘብ ነው። ዩ ኔቨር ኖ ዌል ባድ ዴይስ አር ካሚንግ ኢን ዮር ላይፍ። ዩ ኔቨር ኖ መጥፎ ቀኖች ህይወትሽ ውስጥ መቼ እንደሚመጡ ዩ ኔቨር ኖ። ሰርታችሁ ገንዘባችሁን አስቀምጡ። ክፉ ቀን የመጣ ቀን ባንክ ያለሽ ገንዘብ ፈጣሪ ያለሽ ኖ ማዘር ኖ ፋዘር ኖ ሪሊጅን አምላክ ብቻ ሃይማኖት አይደል ምን አይደል ሰማይና ምድር የዘረጋው አንድ አምላክ። ባንክ ያለሽ ገንዘብ እናት አባት ላይ ደርስልሽ ይችላል። እስፔሻሊ ስደት ላይ ሴት አትመኑ። እየመረራችሁ ወጡ። በቃ ሴት አትመኑ። ሴት የምትባል አትመኑ። ተጠንቅቃችሁ ኑሩ። ገንዘባችሁን ያዙ፣ ፈጣሪያችሁን ያዙ። ካለሽ አለሽ። እኔ ብታመምና እንደዚህ እንትን ብል በወድቅ ማን ይደርስልኛል ምናምን ብዬ አልጨናነቅም። እግዚአብሔር አለኝ። እግዚአብሔር የራሱን ነገር ያዘጋጅልኛል። ሲቀጥል የሰለጠነ ዓለም ላይ እኮ የምንኖረው በሰዓት ትቀጥሪያለሽ። እማታውቂያት ዜጋ ግልግል ብትቀዝኝ ብትፈሺ ብትገለበጪ ብትዘጊ ማንኝ ምኑኝ የማታውቅሽ ሳንቲምሽ ነው፣ ስራዋ ነው። ስራዋን ሰርታ ሰላም አሌኩም አሌኩም አሰላም። ነገ ቲክቶክ ላይ መታ ተከሰኛለች አቲ፣ ነገ ቲክቶክ ላይ መታ ቪዲዮን ታወጣብኛለች አቲ፣ ስኮምፕሬስ ሳቲ ናይሰ ሳቲ። ሰላምሽን አግኝተሽ ገንዘብሽን ከብለሽ ተጠራቀሽ ባይ ባይ ማሰላማ። ጊዜው ከፍቷል። በቃ አሁን ያለንበት ሁኔታ ጥሩ አይደለም። ይሄ ኮምፒቲሽኑ ሊያገዳድል ደርሷል። ውድድር ላይ ነው ማሮች፣ ውድድር ላይ ስለሆነ አንዷን ጥላ ለመሄድ ስለሆነ የምትፈልገው አንዷ ምን አገኘች ነው። አንዷ ምን አገኘች፣ አንዷ ምን ተሰጣት፣ አንዷም ወዴት እየሄደች ነው፣ ምን ላይ ደረሰች። ፈልገው አይደለም ሳይፈልጉ ድባቡ ይከተናል። የትኛውም ሴት ጓደኛሽ በደንብ አዳምጪ። የትኛውም ሴት ጓደኛሽ ስላለፈልሽና ስላገኘሽ አትቀናብሽ፣ አትናደድም፣ አትጠላሽም። የትኛውም ሴት ጓደኛሽ በምን እንደምትጠላ፣ በምን ልገልሽ፣ በምን ልታጠፋሽ፣ በምን አንገትሽ ላይ መቆም እንደምትፈልግ ታውቂያለሽ። ከበለጥሻት ብቻ ነው። ከእሷ በታችሁ ነሽ መኖር ትችላለሽ። አንድ ስቴፕ ግን እሷ መብለጣች ደዴዋን እንደበለጥሻት ከበላዩ መሆንሽን የሆነ እንደሆንሽ ያወቀች ቀን ግን ዳት ዴይ ዎች አውት። ኢች ኤንድ ኤቭሪ እርምጃዋ አንቺ ነው የማሰናከል፣ አንቺን ይመጣል ብቻ ነው። ዛሴት ስላለፈልሽ ችግር የለባትም። ጥሩ ኑሮ ስለኖርሽ ችግር የለባትም። ስለለበሽ፣ ስለዘነትሽ፣ ስላጌጥሽ፣ ስለተሽቀርቅ እሷን መብለጥ ግን አይቻልም። ይህ ማናችንም ሴቶች ልብ ውስጥ ያለ ነው። መብለጥ ነው አይቻልም። መበለጥ አይፈልጉም ሴቶች። ያው የኛ ትልቁ ችግር ልባችሁ ከጎኔ የቆማችሁ የተጨነቃችሁ እንቅልፍ ያጣችሁ ጌሙን ፖስት ስታደርጉ የነበረ ቅድመ ዝግጅት ከጌሙን በኋላ ሪከርዴን ፖስት ስታደርጉ የነበራችሁ ሁላችሁ ነው። እኔ አሁን መለየት እራሱ አልችልም። ከሌ ከከሌ ማለት አልችልም። ላይ ሁላችሁ ታፕታፕ በማስደረግ ጀምሮ የነበራችሁ ሁላችሁን ወዳጆችን በአጠቃላይ ከጎኔ የነበራችሁ ሁላችሁን በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። እግዚአብሔር ብድራችሁን በደስታችሁ እንድመልስ ይርዳኝ፣ በዓለማችሁ እንድመልስ ይርዳኝ። እኔም በጣም ብዙ መልካም ነገር እምሰራ ያድርገኝ። በመልካም ነገር እንገናኝ። ክፉውን ነገር እንዳላይ ያደረጋችሁኝ እናንተ ናችሁ። መጥፎውን ነገር እንዳላይ፣ ለመጥፎ ነገር መልስ እንዳይኖረኝ እንዳላይ ያደረጋችሁኝ እናንተ ናችሁ። የእውነት በቃ ፍቅራችሁ ስለበዛ፣ መውደዳችሁ ስለበዛ ክፉውን ነገር እንዳላይ አድርጋችሁኛል።
በቃ መቻል ዝምታ መልስ እንደሆነ የህዝብ ፍቅርም እንደሚበልጥ በእናንተ አይቻለሁ። ለምን ኖራችሁ ነው ፍቅራችሁን ያሳያችሁ፣ ኖራችሁ ተገኝታችሁ። እኔ ዲስ ይር በአንድም በተዘዋዋሪ መልኩ ፈጣሪ ለእኔ በአደባባይ የፈረደልኝ አመት ነው። የኛ ቤት ዌልካም። ለእኔ ይህ አመት በአንድም በተዘዋዋሪ መልኩ በአደባባይ በይፋ እግዚአብሔር ለእኔ የፈረደልኝ አመት ነው። በህዝብ ተቀባይነት ማግኘቴን አይቼዋለሁ። በህዝብ ልብ ውስጥ እንዳለው አይቼዋለሁ። አንዳንድ ዳርዳር ላይ ከመጡብኝም አስፈሪ ከሚመስሉ ክፉ ከሚመስሉ ነገሮች ሁሉ እማቃቸው አይደለም እኔ የማላቃቸው እነሱ ስክሪን ስር የሚያዩኝ ብዙ ወዳጆች እንዳሉኝ የእውነት እኔ እነሱ ሳይገቡኝ እነሱ ግን እኔ ገብቻቸው እቺ ልጅ ምንም አታውቅም፣ እቺ ልጅ የዋህ ነች፣ እቺ ልጅ ምስኪን ነች ብለው የእውነት ለእኔ የቆሙልኝ የእውነቴን ነው የምላችሁ። ከዚህም ከዛም ብነግራችሁ ሚዲያ ላይ የሚወራ አይደለም። ለካ እኔ ወዳጅ ሁሉም ቦታ ነው ያለኝ። እግዚአብሔርን ነው ያመሰገንኩትኝ። አም ኖት ጎይንግ ቱ ሪስፖንድ ለማንም መልስ የምሰጥበት አመት አይደለም። ይሄ አመት የምርኮ አመት የበረከት አመት ነው ለኔ እና እግዚአብሔር ይመስገን። ከህይወቴ የቀነሳቸው ሰዎች አሉ፣ እግዚአብሔር ስለፈቀደ ነው። ህይወቴ ላይ የጨመራቸው ሰዎች አሉ፣ እግዚአብሔር ስለፈቀደ ነው።